አይደለም አያዙን ባወቀ ኦኬ እመነኛ አንተ ወጠጤ ትምህርት ቤት የማትመጣበት ቀን ይበልጣል እሺ ለምን ሲባል ምክንያቱም በየቀኑ አፍንጫን ሰብርላለሁ እቤቶን አፍንጫን ታስታማለህ ይኸውልህ ፍቅር አትንከው ስላለችኝ ነው እንጂ ደህና አድርጌ ነበረ መቀጠቀጠ ወይኔ ናታና ለመተዋወቅ አንተ መሲ በእናትሽ ፍቀጂለትና ይምታይ ልኬን ያሳይኝ በእናትሽ ፍቀጂለት ትጎዳብኛለህ መሲ ቆይ ትናንት በመጣው ወጠጤ እኔን ቀየርሽኝ አይ ያንተ ወንድሜን ቦታማ ማንንም አይተካው ነው ሰማኛለህ አንተ ወጠጤ እኔ እናንተ ገና አልጨረስንም እሺ እሷ ስላለች አመስግን ኧረ ቀስ ይሄ ልጅ ግን በጣም እልኸኛ ነው አዎ እልሁና አልሸነፍ ባይነቱ ነው ፍቅሩን እንዳያረገው ናኒ ያሪዶ ደህና ነህ? ደህና ነኝ አንቺ እንዴት ነሽ አለሁልህ ከተገናኘን እኮ 2 ወር ሞልቶናል አውቃለሁ እና ከነበረን ወዳጅነት አንፃር ስንገናኝ እንደዚህ መሆን ነበረብን ወዳጅነት እኮ በሰላምታ የሚለካ ትንሽ ነገር አይደለም እና በምንድን ነው የሚለካው ብዙ መለኪያዎች አሉት ግን እኔ በፍጹም ሰላም መባባል መስፈርት ውስጥ ይገባል ብዬ አላምንም ግን ደህና ነህ ያሪድ አዎ ደህና ነኝ ምን ነው ግራ የገባሽ ትመስያለሽ አለ አይደል ያሪድ አንተ በጠፋ ጊዜ ሁላችንም በጣም ተጨንቀን ነበረ ከዛን ግን አንተን ስናገኝ ደግሞ ተለወጥክብን ታዲያ እኮ ኖርማል ነገር ነው ማለት በህይወት ውስጥ መወለድ ማደግ ማርጀት እንዳለ ሁሉ የሰው ልጅ በተለያየ ጊዜ የተለያየ ባህሪ ሊያመጣ ይችላል እናም እኔም ተለውጬብሽ ከሆነ የህይወቱ አንድ አካል እንጂ በፍጹም ሌላ ነገር አይደለም ግን አንተ ያሪድ ነህ አይደለ አዎ አይደለም አይ ምንም በቃ እኔ ልሂድ ቤዛዮሽ ነገር ለምን አትናገሪ ሄለን ቆይ ይሄ ልጅ ምንድን ነው የሆነው ያሬድ ነው አዎ ያሬድ ድጋሚ ያገኘሽው እንዴ ያው ማንንም በሌለበት ቦታ ነው ከዛ ሄጃ አቅፌው ፍቅሬንና ናፍቆቴ ልገልጽለት በሞክር እንዴት እንዳደረገኝ አላየሽው ምን የተለየ ነገር ብሎሻል አሁንማ ይባስ ብሎ